እውነተኛ ጓደኛ ማለት እኮ እኛን ወደ እግዚአብሔር የሚወስደን እንጂ ከእግዚአብሔር የሚነጥቀን አይደለም። መጽሐፈ ሲራክ ምዕራፍ 6 ቁጥር 14 ላይ እንደተጻፈው የታመነ ወዳጅ የጸና መጠጊያ ነው፣ እርሱንም ያገኘ መዝገብን አገኘ ይለናል። ስለዚህ እስካሁን ስለ ጓደኝነት ግፊት አስከፊነት፣ ስለ ማንነታችን መሸርሸር አይተናል። አሁን ደግሞ ታዲያ ከዚህ ሁሉ ሀሳብ ምን እናድርግ? ከዚህ ተጽዕኖስ እንዴት እንውጣ? ወደሚለው ተግባራዊ መፍትሄ እንለፍ። አንደኛ አይሆንም ማለት እንልመድ። መጀመሪያ ላይ አይሆንም ማለት ይከብደን ይሆናል። ነገር ግን አንዴ አይሆንም ይህ ለኛ አይገባም ብለን ከቆረጥን በኋላ የሚመጣው ነፃነት ወደር የለውም። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰውን ደስ ለማሰኘት ብለህ የምታደርገው ነገር ሁሉ መጨረሻው ባርነት ነው። ለእግዚአብሔር ብለህ የምትከፍለው ዋጋ ግን መጨረሻው እውነተኛ ነፃነት ነው ይላል። በተጨማሪም ጓደኞቻችን ጥፋት ውስጥ ከመግባታቸውና እኛን ከመጋበዛቸው በፊት የእኛን ክርስቲያናዊ ማንነትና አቋም በግልጽ እንዲያውቁት ማድረግ። እሷ እንዲህ አይነት ቦታ አይገኙም፣ እንዲህ አይነት ጨዋታ አይመቻቸውም የሚል መታወቂያ በጓደኞቻችን አይምሮ ውስጥ መገንባት አለብን። ሌላው አማራጭ ማቅረብ። ጓደኞቻችንን አይሆንም ስንል ዝም ብለን አንገፋቸውም። በምትኩ የተሻለ መንገድ እናሳያቸዋለን። ለምሳሌ ኃጢአት ወደ ሆነ ቦታ ሲጠሩን ይህን ከምናደርግ ለምን ወደ ቤተክርስቲያን አንሄድም? ቤተክርስቲያን ለምን አንገናኝም? ወይም ደግሞ ለምን ሻይ እየጠጣን ጤናማ ጨዋታ አንጫወትም? በማለት አቅጣጫን ማስቀየር እንችላለን። ሁለተኛ ዙሪያችንን እንመርምር ወይም ክበባችንን እንመርምር። እኛ የምንመስለው በዙሪያችን ያሉትን ሰዎች ነው። ሊቁ ማር ይስሐቅ እንዲህ ይላል፣ ከቅዱሳን ጋር ብትቀመጥ ቅድስናን ትማራለህ፣ ከክፎች ጋር ብትቀመጥ ግን ክፋትን ትለምዳለህ ይለናል። ቅዱስ ዳዊትም ከክፉ ጋር የዋለ ክፉ፣ ከበጎ ጋር የዋለ በጎ ይሆናል እንደሚለው ዛሬ ቆም ብለን የጓደኞቻችንን ዝርዝር እንመልከት። ለስኬታችን የሚጸልዩ ናቸው? ስንደክም ተነስ ቤተክርስቲያን እንሂድ የሚሉ ናቸው? ካልሆኑ ምን እናድርግ? መጥፎ ጓደኞችን ስንተው የብቸኝነት ስሜት እንዳይሰማን ያንን ክፍተት በመንፈሳዊ ሰዎች መሙላት አለብን። በሰንበት ትምህርት ቤት፣ በመዘምራን ክፍል ወይም በመንፈሳዊ ማህበራት ውስጥ በመሳተፍ ተመሳሳይ የክብር እሴት ያላቸው ወጣቶች መቅረብና መተዋወቅ፣ አጥርተን መቅረብ፣ ልባችንን ማዳመጥ። እነዚህን ካደረግን ጥሩ የሆኑ ጓደኞችን መፍጠርም ማግኘትም ማወቅም እንችላለን። በተጨማሪም በጥበብ ርቀትን መጠበቅ። አንዳንድ ጊዜ ጓደኞቻችንን ባንዴ ማራቅ ይከብደን ይሆናል። ነገር ግን ለኃጢአት ከሚጋብዙ ቦታዎችና ስብስቦች ቀስ በቀስ ራስን ማራቅ፣ ስልክ መቀነስና ጊዜያችንን ጠቃሚ በሆኑ መንፈሳዊና ግላዊ ስራዎች ላይ ማዋል ትልቁ መፍትሄ ነው። ሶስተኛውና የመጨረሻው መፍትሄ የጽናት ጸሎት እናድርግ። በገዛ ጉልበታችን ዓለምን ማሸነፍ አንችልም። ጌታ ሆይ በሰው ፊት እንዳላፍርብህ አንተንም እንዳላሳፍርህ አጽናኝ ብለን በየቀኑ እንጸልይ። ቅዱስ ዳዊት አቤቱ በደልን ወደ መስራት ልቤን አታዘን ብለው ይላል። እኛም በጓደኞቻችን ግፊት ልባችን እንዳይሰረቅ ጸጋውን እንለምን፣ ምሕረቱን እንለምን። በጸሎት ብቻ ሳንወሰን የገጠመንን የጓደኛ ግፊትና የውስጣዊ ትግል ለንስሐ አባታችን በማካፈል አቅጣጫና ምክርን በመቀበል ብቻችንን ከምንወድቅ ከአባቶቻችን ጋር ቆመን ይህንን ትልቁን ፈተናችንን እናሸንፋለን። በጸሎት እንበረታለን። ሌላው የቅዱሳንን ሕይወት ስንቅ ማድረግ። ጸሎታችን ኃይል እንዲያገኝ አይምሯችንን በእግዚአብሔር ቃል መሙላት አለብን። መጽሐፍ ቅዱስን ማንበብ፣ የ318 ሊቃውንትን መጽሐፍት ስንክሳሩን፣ ገድላቱን፣ ድርሳናቱን ስናነብ እነርሱ እንዴት በዘመናቸው ዓለምንና ፈተናን እንዳሸነፉ እንማራለን። መንፈሳዊ ንባብ እኔ ብቻ አይደለሁም የሚል ጥልቅ የጽናት አቅም ይሰጠናል። ወዳጆቼ፣ ወንድሞቼና እህቶቼ፣ ወጣትነታችን የክርስቶስ ስጦታ ነው። ይህ የኃይልና የውበት ዘመን ለጓደኞች ደስታ ተብሎ የሚባክን መሆን የለበትም። ለጥቂት ደቂቃዎች ሳቅና ጨዋታ ስንል የዘላለም ሰላማችንን አንሸጥ። አንተ የተጠራኸው የዓለምን ቀለም እንድትቀባ ሳይሆን ለዚች በጨለማ ለተዋጠች ዓለም ብርሃን እንድትሆኑ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ ብሎናል። ብርሃን ደግሞ ጨለማን አይመስልም፣ ጨለማን ያበራል እንጂ። እኛ ኦርቶዶክሳውያን ወጣቶች የነገዋ ቤተክርስቲያን ተረካቢዎች ብቻ አይደለንም። እኛ የዛሬዋ ቤተክርስቲያን ሕያው ምስክሮች ነን። አንገታችን ላይ የታሰረው ማህተም ብቻ ሳይሆን ግብራችንም በልባችን ለነገሰው ክርስቶስ ምስክራችን ይሁን። ታላቁ ሊቅ ኢትዮጵያዊው ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር እንደዚህ ይላል፣ ነፍስህን ለዓለም አታስገዛት፣ እሷ የእግዚአብሔር ማደሪያ ናትና። ዛሬ በዚህ ውይይት የተነጋገርነው
ስለ ጓደኝነት ግፊት ብቻ አይደለም፣ ስለ ነፍሳችን ዋጋ ነው። ስለዚህ የተወደዳችሁ የተዋሕዶ ልጆች የዛሬው መልእክታችን ማጠንጠኛ አንድና አንድ ግልጽ የሆነ ነው። እኛ በክርስቶስ ደም የተዋጀን የንጉሥ ልጆች ነን። ጓደኞቻችንን ለማስደሰትና መገለልን በመፍራት ብቻ ፈጣሪያችንን እንዳናሳዝን ዛሬውኑ ውሳኔ እናድርግ። ኃጢአትን አይሆንም አይገባኝም የማለት ወንድማዊና እህታዊ ድፍረት ይኑረን። መንፈሳዊ ማንነታችንን የሚገነቡና ወደ ቤተ ክርስቲያን የሚያቀርቡንን ሰዎች እንምረጥ። እንዲሁም በጸሎትና በአባቶቻችን ትምህርት ራሳችንን እናጽና። እኛ ዓለምን የምንመስል ሳይሆን በወጣትነታችን ጉልበት ዓለምን ወደ ብርሃን የምንመልስ የክርስቶስ ምስክሮችን ነው። ከዚህ ውይይት ጥሩ ትምህርትን እንዳገኛችሁበት ተስፋ አድርጋለሁ። በጓደኛ ግፊት ለሚፈተኑ ለሌሎች ወንድምና እህቶችም እንዲደርስ ሼር በማድረግ